አስቡት እስቲ በመንገድ እየሄዳችሁ የሆነ ሰው አስቆሞ ሽታችሁ ደስ ሲላችሁ ወይም ጓደኞቻችሁ ሲያቅፏችሁ ሁልጊዜ ንጹህ ሽታ ለምን ትሸታላችሁ? ያችን ሁልጊዜም ገራሚ ሽታ ያላትን ልጅ መሆን ትፈልጋላችሁ። በጣም ጥሩ ነገር፣ ብዙ ብር የሚያወጡ ውድ ምርቶች አያስፈልጋችሁም። በትክክል የሚሰራ ቀላል የዕለት ተዕለት ተግባር ብቻ በቂ ነው። ስለዚህ ዛሬ እያንዳንዷ ሴት የሚያስፈልጋትን ሁልጊዜም ጥሩ መዓዛ እንዲኖራት ከአፍ እንክብካቤ እስከ ሻወር ልምዶች እስከ ፀጉር እስከ ሽቶ ድረስ አሳያችኋለሁ። ስለዚህ ቀኑን ሙሉ አስደናቂ ሽታ እንዲኖራችሁ ይህን ቪዲዮ ማየት ይኖርባችኋል። አንደኛ፣ በአፍ ንጽህና እንጀምር። ጥሩ መዓዛ ለመሽተት ከፈለጋችሁ በአፍ ንጽህና መጀመር አለብን። ምክንያቱም ሽቷችሁ ምንም ያህል አስደናቂ ቢሆን የአፍ ንጽህና ከጠፋ አጠቃላይ ውጤትን ያበላሻል። መሰረታዊ የዕለት ተዕለት ተግባር ከምሽት እንጀምር። በመጀመሪያ ፍሎስ ወይም ክር በመጠቀም ጥርስ ውስጥ ያሉ ቆሻሻዎችን አስወግዱ። የጥርስ ሳሙና በመጠቀም ጥርሳችሁን ለ2 ደቂቃ ቦርሹት። ምላሳችሁንም በምላስ ማጽጃ በተመሳሳይ አጽዱት። ጠዋት ላይ እንደገና ቦርሹት። ምላሳችሁን አጽዱ። የአፍ መታጠቢያ ወይም ማውዝዋሽ ተጠቀሙ። ምላስ ብዙ ባክቴሪያዎችን ይይዛል እና አብዛኛውን ጊዜ መጥፎ የአፍ ጠረን የሚመጣው ከምላስ ነው። ስለዚህ ምላሳችሁን እየዘለላችሁ ከሆነ ተሳስታችኋል። ይህ ትንሽ ነገር ትልቅ ለውጥ ያመጣል። ተጨማሪ ትንሽ ምክር፣ በተለይም ቡና ከጠጣችሁ ወይም ምግብ ከበላችሁ በኋላ ቀን ላይ ማስቲካ ወይም ሜንት ይዛችሁ ተንቀሳቀሱ። ሁለተኛ፣ በትክክለኛው መንገድ ሻወር ውሰዱ። ጥሩ ሽታ የሚጀምረው በሻወር ነው። ነገር ግን የዘፈቀደ የሰውነት ማጠቢያ መጠቀምና ቀኑን ጽድት ብሎ መዋል ብቻ አይደለም። በትክክል ንጹህ መሆናችሁን ማረጋገጥ አለባችሁ። ተጨማሪ እንክብካቤ ለሚያስፈልጋቸው ቦታዎች ኤክስፎሌት የሚያደርጉ ሳሙና ተጠቀሙ። ለቀሪው የሰውነት ክፍላችሁ የምትወዱትን የሰውነት መታጠቢያ ተጠቀሙ። ላብ በሚከማችባቸው ቦታዎች በክንዳችሁ ስር፣ በደረት ስር፣ በውስጥ ጭኖች፣ በእግሮችና በአንገት ጀርባ ላይ አተኩሩ። የሞተን ቆዳን ማስወገድ ምርቶች በተሻለ ሁኔታ ወደ ሰውነት እንዲገቡ ያደርጋል። በሳምንት ከ1 እስከ 2 ጊዜ ቆዳችሁን ኤክስፎሌት አድርጉ። የሞተ ቆዳ በሰውነት ላይ ሲከማች የምንቀባቸው ሽቶዎች፣ ሎሽኖች በሰውነት ላይ ለረጅም ሰዓት አይቀመጡም። የሞተ ቆዳን ማስወገድ ቆዳችሁ ለስላሳና ንጹህ ስሜት እንዲሰማው ያደርጋል እና መዓዛው ረዘም ላለ ጊዜ እንዲቆይም ይረዳል። እባካችሁ እግራችሁን አትርሱ። ንጹህ እግሮች ከምናስባቸው በላይ አስፈላጊ ናቸው። ሶስተኛ፣ ገላችሁን ከታጠባችሁ በኋላ ወዲያውኑ ሞይስቸራይዘር አድርጉ። ይህ ለረጅም ጊዜ ጥሩ መዓዛ ለማግኘት ከሚያስችሉ ትላልቅ ሚስጥሮች አንዱ ነው። ቆዳችሁን ሞይስቸር የሚያደርግ ሎሽን ወይም የሰውነት ክሬም ተቀቡ። ይህ እርጥበትን ይቆልፋል እና የሰውነታችሁን መዓዛ ለረጅም ሰዓታት እንዳይጠፋ ያደርጋል። አስደናቂ ሽታ ለማግኘት ከፈለጋችሁ ከሽቷችሁ ጋር የሚቀራረብ ሽታ ያለው ሎሽን ተጠቀሙ። ለምሳሌ ንጹህና ፍሬሽ ሽቶ ወይም ለስላሳ የአበባ ሎሽን። የቫኒላ ሽቶ ሞቅ ያለ ሽታ ካለው ክሬም የሰውነት ሎሽን ጋር፣ ጣፋጭ ሽታ ያለው ሽቶ ከፍራፍሬ ቃና ካለው ሎሽን ጋር፣ የምሽት ሽቶ ዲፕ የሆነ ሽታ ካለው ክሬም ጋር አድርጋችሁ ተቀቡ። አራተኛ፣ ብብታችሁን ችላ አትበሉ። ቀኑን ሙሉ ጥሩ ሽታ ለመሽተት ከፈለጋችሁ የብብት እንክብካቤ አስፈላጊ ነው። ገላችሁን ከታጠባችሁ በኋላ ዲዮድራንት ከመተግበራችሁ በፊት ብብታችሁን ሙሉ በሙሉ ደረቅ መሆኑን አረጋግጡ። ይሄ በተሻለ ሁኔታ እንዲሰራ ያደርጋል። የብብት ፀጉር መወገድ አለበት፣ ምክንያቱም ባክቴሪያ በማከማቸት የመጥፎ ሽታ ምክንያት ስለሚሆኑ። ብዙ ሴቶች የብብታቸውን ክፍል በአግባቡ ሲንከባከቡ ለረጅም ጊዜ ፍሬሽ ሽታ ኖሯቸው ይቆያሉ። ስለዚህ ለሰውነታችሁ የሚስማማና የሚሰራ ዲዮድራንት ተጠቀሙ። አምስተኛ፣ ፀጉራችሁ ፍሬሽ ሽታ እንዲኖረው አድርጉ። አንድ ሰው ሲያቅፋችሁ ስታልፉ ወይም አጠገብ ስትቀመጡ ብዙውን ጊዜ የፀጉራችሁ ሽታ ይጎላል። ስለዚህ ፀጉራችሁን ኦይል የሚቀባ ከሆነ ፍሬሽ ሆኖ እንዲቆይ የሚያደርግ ልምድ ያስፈልጋችኋል። ብዙ ምርት የምትጠቀሙ ኦይል የምትቀቡ ከሆነ በደንብ ሻምፑ አድርጋችሁ መታጠብ አለባችሁ። ኮንዲሽነር ወይም የፀጉር ማስክ ተጠቀሙ። አስፈላጊ በሚሆንበት ጊዜና ካልታጠባችሁ ደረቅ ሻምፑ መጠቀም ትችላላችሁ። መላው ጭንቅላታችሁ የበለጠ ንጹህ እንዲሆንና ጥሩ እንዲሸት ያደርገዋል።
የፀጉር ሽቶ መጠቀም ትችላላችሁ። ስድስተኛ ንጹህ ልብሶችን ልበሱ፣ በተለይም መሰረታዊ ነገሮችን። ይህ ርዕስ ግልጽ ይመስላል፣ ግን በጣም አስፈላጊ ነው። ገላችሁን መታጠብ፣ ሞይስቸር ማድረግና ሽቶ መቀባት ትችላላችሁ። ነገር ግን ልብሶች ከቆሸሹ፣ የጭስ ወይም የላብ ሽታ ካላቸው ሰዎች የሚያስተውሉት ይህንን ነው። ለጡት ማስያዣዎች፣ ለፒጃማ፣ ለሁዲዎች፣ ለጃኬቶች፣ ለፎጣዎች፣ ለአልጋ አንሶላዎች ተጨማሪ ትኩረት ስጡ። አንሶላዎችና ንጹህ ፎጣዎች በአጠቃላይ እንዴት እንደሚሸቱ ትልቅ ለውጥ ያመጣሉ። ሰውነት ንጹህ ሆኖ ነገር ግን ፎጣችሁ ሽታው ጥሩ ካልሆነ ወዲያውኑ ወደ እናንተ ይጋባል። ሰባተኛ ለተለያዩ ፕሮግራሞች የተለያዩ ሽቶች ይኖራችሁ። 20 ሽቶች አያስፈልጋችሁም፣ ነገር ግን ጥቂት ካታጎሪዎች መኖራቸው በጣም ይረዳችኋል። አንድ ንጹህ ሴት 2 አይነት ሽቶች ሊኖራት ይገባሉ። አንድ ለስላሳ ፌሚኒን ሽታ ያለው፣ አንድ ደግሞ ዲፕ የምሽት ሽታ ያለው። የዕለት ተዕለት ሽቶዎች ሰዎች ከእናንተ ጋር የሚገናኙበት ነው። ፍሬሽ፣ ንጹህ፣ ለስላሳ፣ ቆንጆና ለመቀባት ቀላል የሆነ ነገርም ቢሆን ጥሩ ነው። 8ኛ ልዩ የሆነ የሽታ ሩቲን ፍጠሩ። ሁልጊዜም ጥሩ መዓዛ ያላት ሴት በመባል መታወቅ ከፈለጋችሁ የዘፈቀደ የሽቶ ስፕሬ ብቻ ሳይሆን የቆንጆ ሽታ ሩቲን ያስፈልጋችኋል። ቀላል የሂደቱ አሰራር ይሄን ይመስላል። ሻወር ጄል፣ ሎሽን፣ ዲዮድራንት ከዛም ሽቶ አለቀ። ይሄንን ነው የምታደርጉት። እነዚህ ምርቶች ሁሉም አንድ ላይ ሲሰሩ ሽታው ረዘም ላለ ጊዜ የሚቆይና የበለጠ ውድ የሆነ ጠረን ይፈጥራሉ። እንዲሁም ሽቶን በትክክለኛው ቦታ አንገት ላይ፣ አንጓዎች ላይ፣ ከጆሮች ጀርባ፣ ደረት አካባቢ መቀባት፣ አንዳንድ ጊዜ በልብስ ወይም በፀጉር ላይ በብሩሽ በትንሹም መቀባት ትችላላችሁ። ሽቶዎች ረዘም ላለ ጊዜ እንዲቆይ ከፈለጋችሁ ከመርጨታችሁ በፊት ትንሽ የቫዝሊን ወይም ሽታ የሌለው ባልም ተቀቡ። ከዛም ስፕሬ አድርጉት። ይህም ሽቷችሁ ረጅም ሰዓት እንዲቆይ ይረዳችኋል። 9ኛ ቀኑን ሙሉ ፍሬሽ ሆናችሁ ቆዩ። በቦርሳችሁ ውስጥ ማስቲካ ወይም ሜንት፣ የጉዞ ሽቶዎች፣ ዶድራንት ወይም የዶድራንት ዋይፕስ፣ ሊፕ ባልም፣ የፀጉር ብሩሽ ወይም ማበጠሪያዎችን አስቀምጡ። ቀኑን ሙሉ ከቤት ውጭ ከሆናችሁ እነዚህ ትናንሽ ነገሮች ቀናችሁን የሚያፈኩና ጥሩ ሽታ እንዲኖራችሁ የሚያደርጉ ናቸው። 10ኛ ጥሩ መዓዛ ስለ ንጽህናም ጭምር ነው። ሽቶ ሽታን ለመሸፈን በፍጹም ጥቅም ላይ መዋል የለበትም። የመጨረሻው ተች ነው መሆን ያለበት። ሁልጊዜም አስደናቂ ሽታ ያላቸው ሴቶች ብዙውን ጊዜ ወሳኝ ነገሮችን አይሰሩም። ሁልጊዜም ንጹህ ሆነው ይቆያሉ። ትንፋሻቸውን ፍሬሽ ያደርጋሉ። አስፈላጊ በሚሆንበት ጊዜ ፀጉራቸውን ይታጠባሉ፣ ሞይስቸራይዝ ያደርጋሉ፣ ንጹህ ልብሶችን ይለብሳሉ እና መዓዛን በብልሃት ይጠቀሙበታል። ስለዚህ ሁልጊዜ ፍሬሽ፣ ለስላሳና የማይረሳ ሽታ የምትሰጥ ሴት መሆን ከፈለጋችሁ ከመሰረታዊ ነገሮች ጀምሩ እና ከዛ የራሳችሁን የዕለት ተዕለት እንቅስቃሴ ገንቡ። ፐርፌክት መሆን አያስፈልጋችሁም። ውድ ምርቶች አያስፈልጋችሁም። በየቀኑ ንጹህና በራስ የመተማመን ስሜት እንዲሰማችሁ የሚያደርጉ ልምዶች ብቻ ያስፈልጋቸዋል። ምክንያቱም እውነቱን ለመናገር ጥሩ መዓዛ ከውበት በላይ ነው። በተለየ መንገድ እንድትራመዱና በራስ መተማመን እንዲኖራችሁ ያደርጋል። ስለዚህ ሁልጊዜም እያንዳንዷ ሴት የሚያስፈልጋት ጥሩ መዓዛ ነው። አብራችሁን ስለነበራችሁ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ፣ ሀሳብና ጥያቄ ካላችሁ በኮሜንት ማስቀመጥ እንዳትረሱ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩ።